ያለምንም ፊልተር እንደዚህ ሲያዩት የሚያምርና በጣም ጣዕሙ ጣፋጭ የሆነ ጌማት አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው በማየት አይታችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ ቪዲዮውን እጀምራለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንግዲህ ዛሬ የማሳያችሁ ቆንጆ ጌማት አሰራር ነው። እዚህ ጋር አንድ የቡና ሻይ ብርጭቆ ስኳር አለኝ ማለት ነው እንደምታዩት። እዚህ ጋር ደግሞ አንድ የሻይ ማንኪያ ጨው አለኝ በዚች ማለት ነው። በዚች ማንኪያ አንድ አለኝ። እሺ ሌላው ደግሞ እዚህ ጋር ፒኪንግ ፓውደር በዚህ አንድ አለኝ ማለት ነው። ፒኪንግ ፓውደር እዚህ ጋር አንድ አለኝ። እሺ ወዶቼ እዚህ ጋር ደግሞ ነሻ ወይም የበቀሎ ዱቄት እዚህ ጋር በትልቁ ማንኪያ ሁለት አለኝ ማለት ነው። በዚህ በትልቁ ማንኪያ ሁለት አለኝ። እዚህ ጋር ደግሞ እንደምታዩት ካሜራ ማለት ነው። ካሜራ በዚህ አንድ አድርጋለሁኝ። በዚህ አንድ አድርጋለሁ። እዚህ ጋር ደግሞ የወተት ፓውደር በዚህ ሁለት አድርጋለሁ ማለት ነው። እነዚህ እንደምታዩቸው እነዚህ ነው የምጨምረው። እንግዲህ እዚህ ጋር ቤኪንግ ፓውደር አለ፣ እዚህ ጋር ንሻ አለ ወይም የበቀሎ ዱቄት ማለት ነው። እዚህ ጋር ስኳር አለኝ፣ እዚህ ጋር ደግሞ ጨው አለኝ፣ እዚህ ጋር ቤኪንግ ፓውደር አለኝ፣ እዚህ ጋር ካሜራ አለኝ ማለት ነው። ሌላው ደግሞ ዱቄት እንደምታዩት በዚህ 3 አደርጋለሁ ማለት ነው። በዚህ 3 ዱቄት አደርጋለሁ። እሺ ዶቼ ከዛ አሁን ግብአቶቹን እንጨምራቸዋለን። በመጀመሪያ ጨው እናደርጋለን። ከዛም በመቀጠል ቤኪንግ ፓውደር እናደርጋለን ማለት ነው። እሺ ወዶቼ ከዛም በመቀጠል ነሻ ወይም የበቀሎ ዱቄት እናደርጋለን። ከዛም ስኳራችንን እንጨምራለን። ከዛም ካሜራችንን እንጨምራለን። ከዛም እንቀረን ወተት ፓውደር ቀርናል ማለት ነው። እሱን እንጨምራለን። ውዶቼ በነገራችን ላይ እኔ ውሃ በግምት ነው የምጨምረው ማለት ነው። ይሄን ያህል ልላችሁ አልችልም፣ ምክንያቱም እናንተ የምትሰሩትን ታውቃላችሁ። የእንትናችሁ መጠን ማለት ነው፣ የዱቄታችሁ መጠን መጥናችሁ ነው። ግን አወፋፈሩና ቀጣጠኑ ሊጡን አሳያችኋለሁ ማለት ነው ስሰራ። በዚህ ነው የምለካው እኔ ዱቄቴን በዚህ ነው የምለካው። በዚህ ትንሽም አይደለም ትልቅም አይደለም መካከለኛ ብርጭቆ ነው። በዚህ 3 ነው የሰራሁት አሁን የማሳያችሁ ዱቄት ማለት ነው። ያሳያችሁ ዱቄት ይሄ በዚህ 3 ነው የሰራሁት። እሺ ወዶቼ ይሄ የውሃ ብርጭቆ ማለት ነው። ማንኪያዎች ደግሞ እነዚህ ናቸው። የሻይ ማንኪያ፣ የሾርባ ማንኪያ፣ ትልቁና ትንሹ በዚህ ነው የምለካቸው። በዚህ መልኩ እናቦከዋለን ማለት ነው። የውሃችሁን መጠን እናንተ ናችሁ የምትመጠኑት፣ ምክንያቱም የሁሉም ዱቄቱ መጠኑ ስለሚለያይ። እኔ እንደነገርኳችሁ 3 ኩባያ ነው ያደረኩት። ውሃውን በግምት ነው ሊጡን እያየሁ ነው ማለት ነው እንደዚህ የምጨምረው። በዚህ መልኩ አቦከዋለሁኝ። ቀጠን አድርጌ ነው ማቦካው። በደንብ ካሸሁት በኋላ ተመልሼ እመጣለሁኝ ማለት ነው። እንደዚህ ቀጠን አድርጋችሁ በደንብ ማሸት ይፈልጋል። በዚህ መልኩ አሽቸዋለሁኝ እስከሚበቃው ድረስ። ያው ቅጥነቱ እንደምታዩት ነው፣ መወፈር የለበትም። ውስጡ በጣም እንደሚያምር ከፈለጋችሁ ቀጠን ማለት አለበት በዚህ መልኩ ማለት ነው። እዚህ መልኩ ለ1 ሰዓት ወይም ለ40 ደቂቃ እንደ አየር ሁኔታ ነው። ሙቀት ከሆነ ግማሽ ሰዓትም ይወካል ማለት ነው።
በዚህ በመልኩ እንግዲህ እንደምታዩት ከቦካ በኋላ ደግሞ አሳያችኋለሁ። እሺ ውዶቼ ሊጣችን በዚህ መልኩ ቦክቶልናል ማለት ነው። ቦክቶም ወደ መመለስ ደረጃ ደርሷል። እንደምታዩት ምንም ችግር የለውም። ትንሽ ስራ ላይ ነበርኩኝና ለዛ ቆይቼበታለሁ ትንሽ። በዚህ መልኩ እጃችንን ዘይት እናስነካና በደንብ እናሸዋለን ማለት ነው። እንደዚህ ካላሸ ነው ዘይቱ ጋር ቀጥታ ካስገባ ነው ቶሎ የመቃጠል ባህሪ የለው። ከዛም በኋላ በፕላስቲክ ማንኪያ ነው እንደምታዩት የሚይዘው፣ ምክንያቱም ሊጥ የማያዝ ባህሪ የለውም ፕላስቲክ ማንኪያ ሲሆን ማለት ነው። እንደዚህ ሶፍታችንን አዘጋጅተን በዚህ መልኩ እናደርጋለን ማለት ነው። በጣም መፍጠን አለባችሁ፣ ምክንያቱም ከታች ያርና ከላይ ሊጥ ይሆንባችኋል፣ አይበስልም ማለት ነው። ፍጥነት ይፈልጋል። ከዛ በዚህ መልኩ እንደዚህ እናማስለዋለን። በጣም ቀላል ነው ጌማት አሰራር። ልጆች ትኩረት ብቻ ነው የሚጠይቀው። ብዙዎች አሁን ጌማት በጣም ይከብዳል ምናምን ይላሉ። በጣም ቀላል ስራ ነው ጌማት። በዚህ መልኩ ሊጡን ካቦካችሁት እንዳሳየዋችሁ አይከብዳችሁም ማለት ነው። እንደምታዩት የሚያምር ሆኗል። ድብስ ነው የማደርግበት። ብዙዎች ሸራ የሚያደርጉ አሉ በስኳርና በውሃ አፍልተው ማለት ነው። እኔ በዚህ መልኩ ነው የምሰራው። ራሱ የተዘጋጀ የተምር ድብስ አለ ማለት ነው። እሱን ነው የምጨምርበት ከላይ። ከዛ ስምስም ማድረግም ከፈለጋችሁ ትችላላችሁ፣ ካልፈለጋችሁም